ችግር አለ? ገና ሳትተዋወቁ የምን ራት ነው? ምንድናችሁ እናንተ? አልገባኝ። እራቱ እኮ የሚያስፈልገው ድንገራት እኮ ታውሪ። አይስመኝ አንተ ጤና የለህም? ምን ይሆንሽ ነው? ተነሽ ልብስ ቀይሪ። አልቀይርም። እንዲሆኝ ለብሼማ አልተሰረም ነው ልመታኝ ነው አንተኛ መታኛ ስጪኝ በቃ ሄዳለሁ። አልፈልግም። ሄዳለሁ። እንደዛ ከሆነ ቆይ ማንወጣ ከሆነ ለአንድ ሰዓት ሁለት ሰዓት ከቤት ውጭ ልናንቺ የምርህን ራስን በላ አታፍርም? ትንሽ እንኳን አታፍርም? ከኔ ጋር ምንም አታፍርም? ትንሽ ነግሬሻለሁ። ልቀቂው። ችግር የለም። እኔ ቦታውን ለመጎብኘት እኮ ነው ሄዱ። ምንም ችግር እንትን ነው ባይበቃ እኔ እኮ ላስረዳት ብዬሽ ነው። በቃሽ ገባኝ እኮ ተይ በቃሽ። እዚህ ቤት መሆኔን አይደል እንደዚህ ያደረግሽ? ሄዳለሁኝ በቃ። አዎ አይመለከትሽም እኮ እኔ ልሄድ ከሱ ጋር አንተ ራት ወጥቼ ልብላ ማለት ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እኛ ደህና ነን። እሺ እኔ ደህና ነኝ። ጠፍቻለሁ አውቃለሁ። ቲክቶክ ቪዲዮ ጠፍቻለሁ አውቃለሁ እና ዛሬ መጥቻለሁ ከብዙ ጊዜ በኋላ ቢሆንም ማለት ነው ቤተሰብ እና እንግዳ ይዤ ነው የመጣሁት። እስቲ ራስን አስተዋውቃቸው። እንግዳ ስለሆንኩኝ አንቺ ብታወሪያሽ። አረ ችግር የለም ራስን አስተዋውቅ። እሺ ሰላም የሶሲ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ? ያው ትንሽ ካሜራ አፍራለሁ ለዛ ነውና እውነት ነው። እና ዛሬ ደግሞ በሶሲ ቤት ነው የመጣነውና በትንሹ የምታውቁኝ ካላችሁ አቢጎ እባላለሁ። አቢጎ ይባላል እና ቤተሰብ እኔም ወደ አዲስ አበባ መጥቻለሁኝ። 1-2 ቀን ምናምን ሆኖኛል። ገና ነው የመጣሁት እና ሄሉ ጋር ነኝ ያለሁት። እና ቤተሰብ ዛሬ የመጣሁበት ሀሳብ ምንድነው? አቢጎ ይዞኝ ሊወጣ ነው እና ሀገሩን ያሳይሽ እና ዴት አለብኝ ማለት ነው። ከሱ ጋር ተቀጣጥሬያለሁኝ ሀገሩን እንዲህ አይነት ነገር እና ሀገሩን ላስጎብኝሽ ምናምን ብሎኛል እና ቤተሰብ አይደል እንዳላልክም ምንድነው? አረ ብያለሁ ሳትል ነው የመጣሁት ብያለሁ እና በዚህ አጋጣሚ ያው ቦታዎችን አሳይሻለሁ አስጎበኝሻለሁ ምናምንና ዴት አለን ብቻ ከሱ ጋር ማለት ነው። እና ቤተሰብ ምናየው ዛሬ በጣም ብዙ ነገሮች ነው የምናየው። እና ሄሉ ደግሞ ቤት አይደለችም፣ እቃ ለመግዛት ወጥታለች ወደ ውጪና እሷ እስክትመጣ እሱ እዚህ መጥቶ ነው የጠበቀኝ ማለት ነውና እሷ አላየችውም። እኔ ደግሞ ለብሼ የጠበቅኳት እሷ እስክትመጣ እንግዲህ ማለት ከመጣች በኋላ እንነግራታለን። እንዲህ ፕሮግራም አለን አልነገርኳትም ቅድም ፕሮግራም እንደነበረ እና ፕሮግራም አለን ብዬ እነግራታለሁ እና ትፈቅድልኛለች ብዬ አስባለሁ። ምናልባት ሊመሽብን ይችላል። ከመሸብን ደግሞ ያው እዛም ልናደር እንችላለን። ያም ነገር ስላለ እስቲ እሺ ካለችን ልናድር እንችላለን ስላልሽኝ ደስ ብሎኝ ነው። ያው ታዲያ አንዳንድ ጊዜ ትራንስፖርት ምናምን ሊያስቸግረን ስለሚችል በሚለው ነው። አንዳንድ ቦታዎች ጉዳይ ሳይሆን የኛ ጉዳይ ሊሆን ይችላል ብዬ ማስበኝ። አያስቸግረንም ትራንስፖርት ነው። ቤተሰብ ስንተውትና ወደ ቁም ነገሩ ስመለስ ትላለህ። ሄሉ እስክትመጣ እየጠበቅናት ነው። ምን እንደምትለን አብረን እንያ እንግዲህ ሄሉን እና ቤተሰብ እንግዲህ እስክትመጣ እየጠበቅናት ነው። እናሳምናታለና እሺ ትለን ይመስላል። አረ በጣም ነው እሺ የምትልና ከሶሲ ጋር ለመውጣት ነው ያሰብነው ዛሬ። ከሶሲ ጋር ዴት አለብን። እግዚአብሔር ካለ ደግሞ ሌላ ነገርም ቀርጸን ፖስት ልናደርግ እንችላለን እና በሰፊው ጠብቁ። የምንሄድበት ቦታ አካባቢዎቹ ምናምን እሱን አላልኩም እንዲሁ እና ለማንኛውም ሄሉ እስከምትመጣ ድረስ እንጠብቃታለን። እና እኔና ሶሲ ለመጀመሪያ ጊዜ ነው የተገናኘነው እና ሄሉ እኔና ሶሲ ኮላብ እንደሆነ እንደዚህ እንደምንታወቅ አታውቅም። እሷ ምንም ነገር አታውቅም እና ዛሬ ቀጠሮ እንደያዝንም አታውቅም። አልነገርኳትም። እንደዚህ ኮላብ ሆነን ምናምን ስታገኘን ደግሞ ሌላ ነገር ሊሆን ይችላል እና ፈርስት ታይም የተገናኘ ነው እና ሄሉ ስለማታውቅ የእሷ ሪያክሽን ራሱ እያሳሰበኝ ነው አሁን። አረ ችግር እንግዲህ እሺ የምትለን ይመስላል እና ሳምናታለን። ያው እምቢ ብትልም ዛሬ መውጣታችን አይቀርም። እንወጣለን። ብዙ ነገር ላይ ነው የምንወጣው እና ለማንኛውም ሰብስክራይብ እያደረጋችሁ ጠብቁ።
አትሳቂ። እና በጣም ነው የምንወዳችሁ። ሶሲን ደግሞ እናሳድጋት። ሰብስክራይብ እያደረግን ምናምን። አዎ ሰብስክራይብ እያደረጋችሁ ቤተሰብ። አይ ሄሉ እስክትመጣ እንግዲህ ትመጣለች፣ አሁን ትመጣለች እና ቤተሰብ አብራችሁን ጠብቁን። ምንድን ነው ፏ ብላለች። አነጋገሬን ያሳቀኝ። ፏ ብለሻል ለማለት ፈልጌ እና ቤተሰብ የጠበቅናት ነው እና እንደምታየት ደግሞ ሶሲ በጣም አልኩባታል ዛሬ። አመሰግናለሁ። እና በጣም ነው የምታምረው ደግሞ። አመሰግናለሁ ቤተሰብ፣ አምሮብኛል። በኋላ ቆሜ ያሳያቸዋል። ያኛው ነገር ያንቺ ነው። ምንድን ነው እስኪ አስቃ አያስቅም ምንም ነገር። አይዞሽ አይዞሽ። አይ ቤተሰብ እና እስኪ እንጠብቃታለን። መጣች። ዝግ መስሎኝ ነበር ታውቂያለሽ። እቃውን አላገኘሽውም? ሌላ ሰው ያመጣል ማለት ነው። አሁን መጥቼ ነው። እንዴት ነሽ? ቀሚሴ እንዴት ነው? ቀሚሱ አያምርም? ሄዶብኛል። አለን አለን። ሰላም ሰላም ነሽ? ጠፋሽ ደግሞ። በሰላም አትደውይልኝ። ምን ኬዝ ነው? የሆነ ነገር ላምጣልህ። ምን እንደምፈልገው? ኧረ ምንም አልፈልግም። ለወጣ ስለሆነ ችግር አያስፈልግም። ኧረ አሁን ምንም አልፈልግም። ወተንም ልንበላ ስለሆነ ልንወጣ ስላሰብን። ኧረ በጣም እኮ ነው የሚቀዘቅዘው ውጪው። ኧረ ችግር የለውም። አይ ቡና ተጣለ። ኧረ እኔም እንወጣለን። አይቀዘቅዝም፣ ችግር የለውም። እሷ ስላለች ችግር የለውም። ስሚ ቤብ፣ አይ ከቤት እንመጣ ነው። ሀገርን ላሳያት ትንሽ ሾፍ ላድርጋት። አዎ ለብሼ እንዴት ነው ለቦታው የሚመጥን ልብስ ልበሽ ሲለኝ ቀሚስ ለብሼ ቆንጆ አለች። አይ የለት ተስታት ነው። አዎ ዝም ብለን እንወጣለን። የራሳችን እንትን ስላለ እና እንዴት አለች ዛሬ የተዋወቃችሁ? ኧረ እንዴት የሰው ልጅ እንተዋወቃለን እኮ ነው። ወራዳን አልነገርኩሽም እንጂ አንተ አንዴ አይደል እንዳገኛት? አይ ነው አንዴ ካገኘኋት እኮ በቂ ነው አይደለም? አሁን የት ነው የምንሄደው? ልንወጣ ነው። ቦታውን መናገር ግዴታ ነው። ቦታዎቹን ላስጎብኝሽ አለኝ። የደበረሽ ነው የምትመስለው። አሁን ከመሸ ነው የሚያስጎብኝሽ? አይ ነገ ቦታዎቹን ላስጎብኝሽ ላዝናናሽ አለ። እራት ነው ከእሷ ጋር እንትን አትበይኝ፣ ችግር የለም። እራት እኔና አንቺ ከተስማማን እኮ አይ እራት እንበላ ነው። የት ነው እራት የምንበላው? ከእሷ ጋር ነው እንዴ? አልነገረኝም። እየቀለዳችሁ ነው? ምንድን ነው? የምር ቀልድ አይደለም ይሄ እኮ። ምንድን ነው አለባበስ? ወደፊትም ስለምን አለባበስ ያምር። ቆሜ ላሳያት አንደኛ ሰው ደግሞ በጣም ነው የሚሄደው። አቢጉ የህፃን ስራ አትስራ። ማን ነው እንዴት ማድረግ የህፃን ስራ ያደረገው? ምንም አልሆንም። ቤብ እራት ልንበላ ነው። እራት ልጋብዝሽ አለኝ። እንዴት አለብህ? የምን እራት ነው የምትበይው? የት ነው እራት የምትበይው? ሽሮ አለ። ኧረ ተይ ተይ፣ ለራስሽ ቤብ ሽሮውን የቅድሙን ራስሽን በይው። ነይ ነይ ቤብ አትሂጂ። ኖ እንደዛ አይደለም። ማርያምን ሄሉ ምን ይሆናችሁ ነው? እሱ አይበላም። እኔ ሽሮ አልወድም ታውቂያለሽ። ከህፃንነት ጀምሮ ሽሮ ህፃንነት እኔ ሽሮ ደል ግን ደግሞ ከእሷ ጋር ሽሮ ዛሬ አንበላም ቤብ እንዴ ቀጠሮ ስላለኝ እኮ ነው። ቅድም ደግሞ አመሰግናለሁ። አመሰግናለሁ። ተቀመጭ። እሺ በዛሳላ ምንድን ነው ያለበሽው በዚህ ሰዓት? እራት ምንድን ነው የምትበሉት? ምንድን ነው እና ምን ከእሷ ጋር ታውሪ። በቃ ቆይ ላስረዳ። እንዴት መሰለሽ ሄሉዬ፣ ስሚ እራት ሊጋብዘኝ ነው። ሶሲ ስርዓትሽን ያዥሽ። አትባልጊ። ምን ማለት ነው? ማባለግ ነው እንደዚህ። አንዳንድ ቦታዎችን ያሳየኛል፣ እራት ይጋብዘኛል። ቃትና ውጣ ወይ ከዚህ ቤት። እኔ ደውዬ ነው የምናገረው። ሄሉ እራት እኮ ነው። ምን ችግር አለ? እኔ ምን አልኩኝ? አብረን እንድንወጣ እኮ ነው የጠበቅኩሽ። ምን ይሆናችሁ ነው? ቆይ እናንተ ምን ሆነን? እራት ልጋብዝሽ አለኝ። ወጪ ልይሽና ከዛ እናያለን። ሄሎ ምን ሆነሽ ነው?
እኔ እኮ የነገርኩሽ አንቺ የታውቀሽ ነው እሱ ሲጀመር አውቄያለሁ። ከዛስ እራትን በላና አንዳንድ ቦታዎችን አሳይቶኝ ወይ እንመለሳለን ወይ ደግሞ ምን ይሆናችሁ ነው? ምን ችግር አለው ታዲያ? ሄዱ ምን እየተናደርሽ ነው እኮ። መዝናኛ ቦታም እንሄዳለን። ተይ በቃ አንቺ በጣም እየተናደርሽ ነው። ተረጋጊና አውሪያት። ማውራት ከፈለግሽ ማለት ነው። አቢጎ ስራቴን ያዝ እንዳላስቀይም የምራስቀይም መሀል ለምን ታስቀይሚዋለሽ? አየ እሱ እኮ ነው እራት ልጋብዝሽ እኮ ነው ያለኝ። ለምንድን ነው የምታስቀይሚው? እንደዚህ ለብሰሽ ምን ችግር አለ? ለራት ታዲያ ምን ቱታ ለብሼ ልጅ እንዴ? ምን ሆነሽ ነው? እየቀናሽ ነው? እንዴ? እና ምን ሆነሽ ነው? በሰላም ነው? ምንድነው ማለት ነው? ኧረ ምንም ነገር ምንም አይሆንም። ብቻ እራት በልተን እኮ ነው የምንመለሰው። አይ ትንሽማ እዚህ እንቆያለን እኮ አንድ 30 ደቂቃ ምናምን እዚህ እንቆያለን እንሄዳለን። አይ እሱና ያለ ሄሎ ወዴት ነው የሚወጣው? እኔ እሱ ከወጣ ሄዳለሁ። እኔ እሱ ከወጣ ሄዳለሁ። ከእሱ ጋር ሄሎ ነግሬሻለሁ። የምር ነግሬሻለሁ። እንዴ ምን ሆነ ነው? ተይ በቃ ምን አስበሽ ነው ሄሎ እሱ የምታባሪ ከሆነ ግን ሄዳለሁ። አይ ነግሬሻለሁ። ምንድነው የባለግነው? ማውራት አንችልም እንዴ? ገና ሳትተዋወቁ የምን ራት ነው? ምንድናችሁ እናንተ? አልገባኝም። እራት እኮ ተይ በቃ ከሷ ጋር ታውሪ። አይስመኝ አንተ ጤና የለህም እንዴ? ሄሎ እራት እኮ እኔ ያስረዳታለሁ። ተይ በቃ እራት ሰው የሚበላው እሱ ለመተዋወቅ ምንድነው ዝም የምለው? እንዴት ነው ምን ለማለት ፈልገሽ ነው? ተይ ከሷ ጋር ማውራት ራሱ አያስፈልግም። እኔ እኮ አንቺን ላስፈቅድሽ ብዬ እኮ ነው። ልንገራት ቢያንስ ከሷ ጋር እንትን አትበይሽ እኮ ላስረዳት ብዬ። ተይ በቃ ከሷ ጋር እንትን ማውራት ራሱ አያስፈልግም እኮ እንዴ። ማንሽ ነው? እየቀናሽ ነው? ተይ በቃ ከሷ ጋር ምንም ነገር ማውራት ራሱ አያስፈልግም። ስሚ ልጅቷ እኮ ምንም ነገር አታውቅም። ችግር የለም። እኔ ቦታውን ለመጎብኘት እኮ ነው ሄዱ። ምንም ችግር እኔ እኮ ላስረዳት ብዬ ነው። በቃ ገባኝ እኮ ተይ በቃ እንትን አትበይኝ። ጤና ከሌለ ሆስፒታል ገባ ሄደ ስድ ነግሬሻለሁ። እኔ አልወጣም። ለምንድን ነው የምታወልቀው? ሄሉ ነግሬሻለሁ። እሱ ጋር ሄዳለሁ። እንዲሆኝማ ተመልሼ ወደ ቤት አልገባም። ሄሉ ተይ ነግሬሻለሁ። አላወልቅም። ከሱ ጋር ሄዳለሁኝ። በጣም እየተናደደች ነው። ሄዳለሁ። እንዴት ነው የማላውቃት? ሄዳለሁ። አልፈልግም። ሄሉ ነግሬሻለሁ። አይ እንደውም ተነስሽ እንሂድ። እኔ ስላስመጣለሽ ነው። ኧረ እባክሽ እንዴ ና ተነስ። በቃ እንሂድ። እንደዛ ከሆነ እኔና እሷ ጋር ነው። እንደዛ ከሆነ ቆይ ማንወጣ ከሆነ ለአንድ ሰዓት 2 ሰዓት ከቤት ውጭ ልናንቺ ከኔ ጋር ምንም ነግሬሻለሁ። በጣም ነው የምትቀኒው። ሄሎ ምን ሆነሽ ነው? ሰው ፊት አታዋርጂኝ። ሰው ፊት አታዋርጂኝ። እኔ እኮ እራት በልቼ እመለሳለሁ። እሺ እራት በልተን እንመለስ እኮ ነው። ሄሉ ለምን ሻት እየቀናሽ ነው? አትምጪው ከዚህ በኋላ እንዳትናገሪ። እስካሁን ታግሽሻል። እንዳትናገሪ በቃ ቁልፉ ስጪኝ። ደርሰን እንዳሳናችን ይሄው እንዴ ሰዓቱን የምትፈጅብን ከሆነ እስቲ እንደው ስትወጡ ነው። እሺ ቶሎ እንመለሳለን። ክለብ ምናምን ደግሞ እንገባለን። ክለብም እንገባለን ስላለኝ እኮ ነው። የምን ክለብ እንገባ? ምን ማለት ነው? ገባኝ። ክለብ ነይ። አንቺ ትልቅ ሰው አይደለሽ እንዴ? መንሼ ነው። ነይ ተቀመጪ። አቢጎስ የምር አክብሬ እኔ ካንቺ ጋር ማውራት አልፈልግም። ምንም ነገር ካንቺ ጋር ምንም ነገር ማውራት አልፈልግም። በቃ የእሷን እንትን ሀሳብ ብቻ ነው እንትን የምለው። አትሄድም አልኩ። በቃ ነይ ተቀመጪ። አንቺ ስሚ ከኔ ወጥተሽ ማለት ነው ለቤት ተናግረሽ ከሄሉ ጋር ሄጃለሁ ብለሽ የዛ ሰዓት መሄድ ትችያለሽ። ግን ሄሉ በቃ እኔ ጋር እዚህ እያለሽ እንደዛ ማድረጋችሁም እኔ ያንቺ ድምጽ ነው ያስጠላኛው። ካስጠላው ቀጥ ብለህ ውጣ። እኔ ሳይዜት ማለት ነው ዛሬ ሄደን ራት በልተን እንመለሳለን። ታስቆይን ከሆነ ደግሞ ራት በልተን ተዝናንተን ቦታዎችን አሳይቶ ለምን ሲያመኝ ይቀራል? እሺ ሄዳለሁ። መፍትሽ ከሆነ ማለት ደውለሽ ልብስሽን ያዥና ውጪና
ለማደውለሽ እኔ ከሄሉ ጋር ወጥቻለሁ ብለሽ ደውይና በቃ አንቺ አትናረጂ። እሺ እንደውም ሻል መመለሱ ነው የደበረሽ ደውለሽ ነገር እኮ ስጭኝ ቁልፍ ስጭኝ ሄዳለሁኝ በዛው ወደ ሀገሬ እንደዛ ከሆነ ጓዳ ግቢልን አንቺ ሶሲ ሂጂና ልብስ ቀይ ወይ ነው በቃ ጓዳ ትግባ ይኸውልሽ እኔ አታሞቅም ሂጂና ልብስ ቀይ አልቀይ ተነሽ ዞር በይ ከሷ ሄሉ ተነሽ ሂጂና ልብስ ቀይሪ አይ ሂጂና ልብስ ቀይሪ አልቀይርም እንደውኝ ለብሼማ ቁልፉን ስጭኝ በእናትሽን ስጭኝ በቃ ሄዳለሁ አልፈልግም ሄዳለሁ አትወጣም ተይ በቃ አንቺ እሺ ቁልፉን ትስጠን እሷ ቁልፉን ትስጠን የምር እያስቀየምሽ ነው በእናትሽ ምንድነው ማስቀየምሽ እራት በልቼ ልምጣ ማለት እንደዚህ ያደርጋል እንዴ በቃ ከሷ ጋር ታውሪ እሺ አይመለከትሽም አንቺ አትምጪ አይመለከትሽም ሄዳለሁኝ እሺ ሄዳለሁኝ እዚህ ቤት መሆኔን አይደል እንደዚህ ያደረግሽ ሄዳለሁኝ በቃ አዎ አይመለከትሽም እኮ እኔ ልሄድ ከእሱ ጋር አንተ ራት ወጥቼ ልብላ ማለት እንዲያደርጋል እንደ ሄለን እኔ እንደዚህ አልጠበቅኩሽም እሺ እንደው ደስ ብሎሽ ሂጂ ማለት ነው ያለብሽ አምጪ እሺ ቁልፍ አንቺ ሰውታ ታዋጂ በኢየሱስ ስም አንቺ አትምጪ ስነ ስርዓት ያዥ እሺ ከዚህ በኋላ እንዳትነኪው ከፈለግሽ እኔን መምታት ትችላለሽ እሱ እንዳትነኪው እንጣላለን እዚህ ድረስ ሰው መቶ ደግሞ ጭራሽ ትመጪዋለሽ እንዳይደብርሽ ለማን ነው የምትናገሪው አትናገሪ ቁልፍ ስጪኝ ምን ነው ደውዬ እናገርና የዛ ሰዓት ትወጫለሽ ችግር የለውም መፍትሽ ነው ቁልፍ እሺ ቁልፍ ስጪኝ እኔ እሄዳለሁ በቃ ከሄድኩ ተናገሪ ለምንድን ነው የምትናገሪው መፍትሽ ነው ከዛ በኋላ ሄደሽ ከሱ ጋር ለምን እሺ አትናገሪ አበላሽቶሽ ነው የሚተው ዞር በይ ጭራሽ ደግሞ የምትናገሪው ነገር ግን እኔ ምንም እኮ ምንም እኮ አናደርግም እራት በልተን እንመለሳለን እራት ጋብዝሽ እኮ ነው ያለኝ ምንም እኮ አንሆንም ጭራሽ ደግሞ ለብቻችሁ ነው የምትሄዱት አው ታዲያ ከሰው ጋር ይከራል ለመተዋወቅ ይኸውልሽ እኔ ላስረዳት እና ምንድን ነው እንደዚህ ላስረዳሽ አንዴ እና እኔ ምን አደርጋታለሁ እኔም ብላ ትበይ በቃ 20 ጊዜ እኔ ነው ብቻ አውሪ እሺ ውጪ እንደዛ ናይ ባሉ ከፍቻ አስወጣሽ እኮ እንሄዳለን እናንተ ነው ያስፈልግ እኔ እኮ ተማምነን እንድንሄድ ነው ሄለን ለእማ ተማምነን እንሂድ እሺ በይ አንዴ ብቻ እሺ በይ እንዴት መሰለሽ እራት በልቼ እመለሳለሁ ዞር በይ ካጠገቤ ዞር በይ ከዚህ በኋላ አታውቂኝም በቃ ዞር በይ ይበቃሻል እራት በልቼ እመለሳለሁኝ ውጪ በቃ ሂጂ እራት በልቼ እመለሳለሁ ስላንቺ አይመለከተኝም አይደል እኔ ከሰው ጋር አልተዋወቅ እሺ አልተዋወቅ ከሰው ጋር ሂጂ ብቻዬን ታስቀሪ አይ የምር በጣም እያናደድሽ ነው እሺ እንሂድ ከሄድኩ ደግሞ ትደውላለች ለዛ ነው እኮ እኔ የነበረኝ ሄዱ እሺ ታይ በቃ ቆይሽ አንዴ በእናትሽ ለምንድን ነው መደወል የፈለግሽው አንቺ ለምንድን ነው መደወል የፈለግሽው ሄለን ምን እየሆንሽ ነው አንቺ ሄዳን እኔ በልቼ እመለሳለሁ አልቆይም አንዳንድ ቦታዎችን ያሳየኛል ምን ልታረጊ ነው እሺ ፖት ተናገርኩ ነው አንቺ ሄለን አንቺ ነይ አትደውይ ዞር በይ ዞር በይ እሺ እንዴት አድርገን ነው ሄሉ ምን ሆነሽ ነው ግን ወይኔ አንቺ ቀስ በይ ስነ ስርዓት ያዥ በቃ እንዳትናት ተይ ስርዓት ያዥ በቃ ተይ እሷን ይዤ ነው የምወጣው ውጣ ከዚህ ቤት በዚህ ጫማ ነው ውጣ ከዚህ ቤት በቃ እሱን አትናገሪ እንዴት ነው የሚያደርግሽ እንዴት ነው የሚያደርግሽ የራሳችንን ጊዜ ማሳለፍ አንችልም እኮ እኔና እሷ ምን አገባሽ ሄለን እየመታሽኝ ሰው እራት ልብለማት እንዲያደርጋል ያገባል ገባኛል ስለኔ ስለሚያገባኝ መሰለኝ እራት እየጋብዘኝ የምንወጣው እንዴ መቅናት እሺ ካልፈለግሽ ደግሞ አብረን እንሂድ ለምንድን ነው ከኛ ጋር የምትሄጂው ለነገሩ ለምን የራሳችንን ጊዜ ነው እኛ ሄዱ አንድ እሺ በይ በእናትሽ እጅና እግርሽ ውጣና ማለት ነው ከዛ በኋላ እኔ ምን እንደማደርግ አሰሻለሁ እሺ ምን ይሻላል ሄለን እንደዚህ ግን ደረቅ አትሁኚ በእናትሽ አሁን የምንወጣበት በር ነው ችግር ሄሉ አንቺ ሄለን ከእሷ ጋር አታውሪ እያልኩሽ አታውሪ ከእሷ ጋር ሄሉ
ይሄ በቃ ከእሷ ጋር ማውራት እራሱ አያስፈልግም። ከእኔ ጋር አውሪ አንቺ እኮ ታዲያ ከአንተ ጋር እኮ በኋላ ሂጅ ማወራለሁ። እሺ አሁን እናሳምናትና እንውጣ። በቃ ችግር የለውም። ከእሷ ጋር እንትን ማለት ነው። እሺ አንቺ ቆይ እንዴት አንተ ያመሃል እንዴ? ጤና የለህም እንዴ? ሁለተኛ ምን ማለት ነው? አይ ሄላን ምን ይሆንሽ ነው? ተፈሽልን እስቲ አንቺ ሄሉ ሄላን አንቺ ለምን ውጪ? እሺ ውጪ። እሺ ሰሚ ልነግርሽ ነው። ነይ ውጪ። አንቺ ደውል ነው ደግሞ ሄሉ አትደውይ፣ እውነት አትደውይ ሄሉ። ፕራንክ እግዚአብሔር ፕራንክ ነው። ማርያምን ፕራንክ ነው ሄሉ። አንቺ ሄሉ ፕራንክ ነው። ሄሉ ክፍት ነው ነገሩ። አንቺ ለምን ምንድን ነው ቆይ የምትሉት? ምን ፕራንክ ነው አይደብራችሁ? ሄሉ ፕራንክ ነው። በእናትሽ ፕራንክ ነው እግዚአብሔር ፕራንክ ነው። እግዚአብሔር ሄሉ ማርያም በሩ ክፍት ነው። ሄዱ አንዴ እዚህ ተገናኝተን ከዛ በኋላ አወራን ምናምን ፕራንክ ነው ያሰብነው። ሄሉ ፕራንክ እኮ ነው። የትም አባታ ሄደን ሲጀምር ሂጂ ብለሽ ብትገፈትሪኝ ማውጣ እኔ ጀመር። ለምንድን ነው እንደዚህ እያለቀሽ ቪዲዮ እየሰራሁ እራሱ ሌላ ነገር እያሰብኩ ለማየለው ደውል። ኧረ በመድኃኒዓለም ሄሉ በጣም ነው እንደ እየቀናሽ አንተ ልጅ ምንድን ነው የሚያስቀናኝ? ልጅ አንሳት ስሚ ፕራንክ ነው። እውነተኛ ጓደኛሽ እሷ ነች። እግዚአብሔርን እንዴት በጣም ነው ትሪት የምታደርግሽ። አለመምታቷ እንደው አለ ነገሩ አመለጥኩት። ሁለቴ አመለጥኳት እና ሌላ ሰው ቢሆን ከኔ ትንሽ ብትወፍር ጉዴ ነበር። ጉዴ የምር እውነተኛ ጓደኛ 2025 ቤስት ፍሬንድ ነይ እግዚአብሔር በጣም ነው የተመቸሽ። ቆይ ምን ችግር አለ ብሄድ? እራት በልቼ ብመለስ እራት ከበሉ እኮ እራት በልተሽ ከዛስ በኋላ ልመለስ። ከዛስ እሱ የት ታውቂዋለሽ? አቢጎ የትም አላውቀውም። አውቃለሁ ዛሬ ሲጀመር እራት ለመብላት ሰው ወጥቶ ያው በእርግጥ ልትመለሽ ትችያለሽ፣ ግን የሚፈጠረውን አታውቂም። እንደዚህ ለብሰሽ በዛ ላይ ፕራይቬሲ የሌለበት እሱ ልብስ ነው። እኔ ለራሴ እማ ሀደራ ልጄን እያለች ልካ ደግሞ አንድ ነገር ሆነሽ ብትሄጂ ደግሞ ምን ልሆን? ኧረ ምንም ሆነ ማዘር እንዴት ነው የምታውቀው? አንድ ነገር ሆነ ማዘር እንዴት ነው የምታውቀው? እና እንዴት ነው የማይታወቀው? ወዙ አይጠፋል ስላላማው ነው ወዛቸው ያው እንደኔ ወዛላት ለዛ ነው በዛ አሁን በዛ። ለማንኛውም ማርያም አብጎ ተሳክቶልናል እና ከዚህ በኋላ በደንብ ፕራንክ ላድርግሽ ወይስ የፕራንኳን ንግስት ነው የምትባለው? ባይገርማችሁ ዛሬ ግን ተደረገች። ሴሉ ግን እንዴት ታስቢልኛለሽ? አለባበስሽን እኮ ሳይ ነው ደግሞ እንደዚህ ብዙ እንዲህ እንደማለብስ ታውቃለች። አትወድም። እኔ አልወድም እንዲህ መልበስ አልወድም ታውቃለች። የሳምሽ ነበር እኮ አንተ ግን ለምንድን ነው የሳምከኝ? ለፕራንኩ ብዬ ነው። ለፕራንኩ ነው። እዛውም ደግሞ እሱ ሲለጣ ብዬ አይ ያው ፕራንኩን እዚህ ጋር ለማሳመን በሚለው ነው። አይ ግን ተመችቶኛል። አሁን ራሱ ብነግም ፍራንኩን ደስ ይለኛል። ለማንኛውም ቤተሰብ ተሳክቶልናል። ሄሉዬ ፕራንክ አድርገናታል። አዎ በደንብ። ሄሉ መናገር የምትፈልጊው ነገር አለ? የለም። እርግጠኛ በጣም ነው እንደ ፍራንክ ተደረግሽው። አንተ እንደዚህ ነው ያደረጋችሁ። በቃ እሺ እንሂድ። እንደው የምር እንዲመስልሽ አሁን ግን ብንወጣ ከኔ ጋር ሂዱ። አንቺ ግን ትየብርሻል። እሱን ታውቂዋለሽ አይደል? እኔንም ታውቂኛለሽ። ቀን ማታ ቀን ደግሞ አይመችም አይደል? ለምን ቀን ለመብላት ነው። እራት ነው የሚሰማው። አይ ምሳ ሰዓት መብላት ይቻላል፣ ችግር የለም። በቃ የነገ ምሳ እንበላለን። ምሳ አይመችኝም፣ ስራ አለኝ። እሺ ቤተሰብ እንግዲህ ተሳክቶልናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቆይቼ ነው የመጣሁት፣ ግን ከዚህ በኋላ ላለመጥፋት አልጠፋም። እመጣለሁኝ። በተለያዩ ቪዲዮዎች እንገናኛለን። ብቻ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በደንብ አበረታቱኝ።
እና በጣም ነው ቻው ቻው አላለቀ እና ቤተሰብ መዝጊያ ይሁንልን በቃ መዝጊያ ያልክ ስትሄድ ጉንጫ ተመቸክ እና ቤተሰብ በቃ እንገናኛለን። ዳቦ ምናምን ታይገርሻ የምትገምጪው ነገር እሺ ቤተሰብ በቃ ቻው ቻው ያቸው ይሉ